በዚህ ቪዲዮ የማሳያችሁ ምንድነው ዩዳሲቲ የሚባል ካምፓኒ የሚያዘጋጀው የስኮላርሺፕ ፕሮግራም አለና በጣም ብዙ አይነት የስኮላርሺፕ ፕሮግራም ነው ያላቸው። ከነዚህ ውስጥ ለአፍሪካውያን ብቻ ተብሎ የሚዘጋጅ የስኮላርሺፕ ፕሮግራም አላቸው። የዚህ ጋር እንደምታዩት ጉግል ላይ ዩዳሲቲ ስኮላርሺፕ ብትሉ እነዚህ ይመጡላችኋል። ከነዚህ ውስጥ ለአፍሪካ ያለው አክሰስ ባንክ ስኮላርሺፕ የሚለው ነው። ለ2000 ሰዎች የተዘጋጀ ስኮላርሺፕ አለ። የስኮላርሺፕ ፔሪዱ አሁን ጀምሯል እስከ ዲሴምበር 29 ድረስ የሚቆይ ነው እና ይሄን አፕላይ ማድረግ ትችላላችሁ። ምን ነው የሚያስፈልገው ያለው ክራይቴሪያው እያንዳንዱ ነገር በዝርዝር እዚህ ጋር ተቀምጦላችኋል። ቅድም እንደውም አንድ ሰው ከ20 ዓመት እስከ 30 ዓመት የሚል ነገር ነግሮኝ ግን ፈልጌ ያጣሁት ከ20 ዓመት በላይ ነው የሚለው ስኮላርሺፑ ኢን ጀነራል። ስለዚህ አፕላይ ለማድረግ ቀጥታ ወደዚህ ጋር ትገባላችሁ። እዚህ ጋር ከገባችሁ በኋላ ይነግራችኋል ምን አይነት ቶፒክ ላይ እንደሚያተኩር ቢዝነስ፣ ዴታ ሳይንስ፣ ፕሮግራሚንግ ኤንድ ዴቨሎፕመንት፣ ፕሮዳክት ማኔጅመንት እነዚህን ቶፒኮች ያካትታል። ሶ ያሉት አብዛኞቹ የቢጊነርስ ኮርስ ናቸው፣ በጣም ጥሩ ናቸው። ፕሮግራሚንግ ፎር ዴታ ሳይንስ ዊዝ ፓይተን፣ ፕሮዳክት ማኔጀር ፕሮግራም፣ ዲጂታል ማርኬቲንግ፣ ቢዝነስ አናሊቲክስ፣ ኢንትሮዳክሽን to introduction to programming for data science scholarship program. So ሌላ ተጨማሪ ደግሞ እዚህ ጋር product management scholarship program እነዚህ ሁሉ አሉ። አሁን ይሄንን ካያችሁ በኋላ ሪኩዌስት ማድረግ ትችላላችሁ ኢንሮል ለማድረግ። ለምሳሌ የቢዝነስ አናሊቲክስ ከሆነ ሪኩዌስት ትላላችሁ። እዚህ ጋር ሪኩዌስት ስታደርጉ እዚህ ጋር ሎጊን አካውንት ክሬት ማድረግ ይኖርባችኋል። ሎጊን ትላላችሁ። በዛ ቀጣይ እንዴት እንደሆነ ላሳያችሁ እንዴት አድርጋችሁ ሪኩዌስት እንደምታደርጉ ማለት። አሁን የቢዝነስ አናሊቲክስ እዚህ ጋር ሪኩዌስት ቱ ኢንሮል የሚል አለ። እሱን እዚህ ጋር ሎጊን ትሉታላችሁ። እኔ ኦሬዲ ክሬት ማድረግ ነው የሚጠበቅባችሁ። አካውንት ክሬት ታደርጋላችሁ። ከዛ ስታርት አፕሊኬሽን ትሉታላችሁ። ከዛ ስታርት አፕሊኬሽን ትሉት በጣም የሚገርማችሁ ነገር ሲምፕሊ ያው እዚህ ጋር ያሳያችኋል። እድሜያችሁ እዚህ ጋር ከ20 ዓመት በላይ መሆንና አለመሆኑን ለማወቅ ነው። እዚህ ጋር ዝርዝር አለ። ከ30 ዓመት በላይ ከሆነች ከ30 ዓመት ጾታ አለ። ዲሞግራፊ የት የኢትዮጵያ የቱ ጋር እዚህ ጋር ሊስት የለም፣ ግን አዘር ብላችሁ እዚህ ጋር የሚጠይቃችሁን ነገር እንትን ማለት ትችላላችሁ። አብዛኞቹ የተወሰኑ ሀገሮች ብቻ ናቸው እዚህ የተጠቀሱት። እዚህ ጋር አፍሪካን ትሉታላችሁ። ባክግራውንድ ያላችሁን ባክግራውንድ STEM ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ ኤንድ ማትማቲክስ ሙያ ላይ ተመረቃችኋል የስ ኦር ኖ። ካልሆናችሁም ደግሞ እዚህ ጋር ምንድነው ያላችሁ ስትሮንግ የሆነ ኢንትረስት እንዳላችሁ አይቲ እና ዲጂታል ከሪየር ላይ ሃይ ስኩል፣ ባችለር ዲግሪ፣ ማስተርስ፣ ፒኤችዲ ወይስ ምንድነው ያላችሁ። ቴክኒክ ከሆነ አዘር ማለት ትችላላችሁ። እዚህ ጋር ደግሞ የዲግሪ ታይፓችሁን እዚህ ጋር መጥቀስ ትችላላችሁ፣ ወይም ነን ኦፍ ዛባብ ማለት ትችላላችሁ፣ ወይም እዚህ ጋር ኖት አፕሊኬብል ማለት ትችላላችሁ። ከናይጄሪያ ላሉ ሰዎች ነው ይሄ፣ ለእናንተ አይደለም። አይ አም ኖት ሎኬትድ ኢን ናይጄሪያ በሉት። እዚህ ጋር are you currently employed in tech industry? No or yes. How many years of professional experience do you have? How many hours can you dedicate ይሄንን ለመማር በሳምንት ከ6 እስከ 10 ሰዓት በሉት ብላችሁ። Do you have consistent access to power supply ማለት መብራት ታገኛላችሁ፣ ኢንተርኔት። እዚህ ጋር ደግሞ ስለ የሚጠይቃችሁ the following program tracks have specific access requirements. You must be able to fulfill the access requirements on your computer in order to successfully complete the program ይላል። ፕሮግራሚንግ ትራክ፣ ቢዝነስ አናሊቲክ ፕሮግራም የሚያስፈልጉ የላፕቶፓችሁ ሪኳየርመንት ማለት ነው። እዚህ ጋርም ተጨማሪ ሌላ ጥያቄዎች አሉ። እነዚህን ጥያቄዎች ከሞላችሁ በኋላ የተወሰነ እዚህ ጋር መጻፍ የሚጠበቅባችሁ ነገር ሊኖር ይችላል። እሱን ጽፋላችሁ። ብዙም እንትም ያስቸግር አይደለም። አፕሊኬሽኑ is just straight forward to be honest ማለት ነው። ስለዚህ አፕሊኬሽኑን በዚህ መንገድ ከሞላችሁ በኋላ እንትም መጠበቅና ያው ካገኛችሁ መማር ነው። ይሄ እያንዳንዱ እነዚህ ኮርሶች ኦልሞስት 1300 1400 ዶላር ነው የሚፈጁት ከፍሎ ለሚማር ሰው ማለት ነው። ስለዚህ ይሄንን እድል እንድትጠቀሙበት ለማለት ፈልጌ ነው። ሌላ ደግሞ እዚህ ቅድም እንዳልኳችሁ የዩዳሲቲ ስኮላርሺፕ ፕሮግራሞች አሉ ተጨማሪ። ከዚህ በተጨማሪ ይሄ ለአፍሪካውያን ብቻ ማለት ነው። ሌሎቹ የስኮላርሺፕ አይነቶች አሁን የተዘጉ ይኖራሉ፣ ወደፊት የሚከፈቱ ብላክሲን ቴክኖሎጂ ሚላለ ኦሬዲ አሁን ዝግ ነው፣ ግን ወደፊት ተከታትላችሁ
በተለይ አሜሪካ ካናዳ ምናምን የምትኖሩ ካላችሁ ልትጠቀሙበት የምትችሉት ነው AWS የአማዞን AWS AI እና ማሽን ለርኒንግ ስኮላርሺፕ አለ እሱን ቼክ ብታደርጉት ጥሩ ነው እንዲሁም ደግሞ አስፓየር ቴክ ስኮላርሺፕ የሚል አለ ይሄንኛው በርተልስማን ቴክ ስኮላርሺፕ የሚለው እኔም አፕላይ አድርጌ በቢዝነስ አናሊቲክስ ሰጠውኛል እሱን ወደፊት አሁን ጀምራለሁ ሶ እንደዚህ አይነት ነገሮችን መማር በጣም ጥቅም አለው ዲግሪ ካላችሁ ዲፕሎማ ካላችሁ ተጨማሪ ሌላ የወሰዳችሁት ኮርስ ካለ ተጨማሪ አድቫንቴጅ ይሰጣችኋል ለራሳችሁ ሙቀቱ ጥሩ ነው ስትወዳደሩም አድቫንቴጅ ይሰጣችኋል ማለት ነው ስለዚህ ዩዳሲቲ ስኮላርሺፕ ብላችሁ ቼክ ማድረግ ትችላላችሁ ይሄ ለአፍሪካ የተባለውን ግን ተጠቀሙበት ኢትዮጵያ አንዱ የአፍሪካ አካል እስከሆነች ድረስ ይሄንን የአክሰስ ባንክ ስኮላርሺፕን ተጠቀሙበት ላለው እዚህ ጋር በዝርዝር አለላችሁ ምን እንደሚያስፈልግ ክራይቴሪያው ለአፍሪካውያን ነው 2000 ሰው ነው የሚፈልጉት ብዙ ሰው ኢንፎርሜሽኑ ላይ ኖሮ ይችላልና ያው ኢንፎርሜሽኑ አሁን እየሰጣችሁ ነው ተጠቀሙበት አፕሊኬሽን ፔሪዱ ዲሴምበር 29 ያልቃል ያሸነፉ ሰዎች ጃንዋሪ 7 ይነገራቸዋል ከዛ ከጃንዋሪ 11 እስከ ፌብሩዋሪ 16 የሚወስዱት ቻሌንጅ ኮርስ አለ እሱን ካሸነፉ ፌብሩዋሪ 25 ጀምረው ከዛ በኋላ ስኮላርሺፑን ማርች 1 ይጀምራል እስከ ኤፕሪል 30 ድረስ ያልቃል የ3 ወር ነው የሚሆነው ማለት ነው ስለዚህ በዚህ መንገድ መማር ትችላላችሁ ማለት ነው ስለተከታተላችሁኝ አመሰግናለሁ ሼር ማድረግ አትርሱ ሰብስክራይብ ማድረግ ላይክ ማድረግ እንዲሁም ለሌሎቹ ማካፈል አትርሱ መልካም ጊዜ ታንኪዩ